ሰላም ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ዩቲዩብ ትንሽ ቆይቻለሁ ከለቀቁና በላይክ ጀምሩት የኔ ውዶች። አዎ በላይክ ጀምሩትና የዛሬ ቪዲዮ በጣም ይገርማል። በጣም ከምላችሁ በላይ በጣም ነው የገረመኝ። የደመቁ ማስመሰል በጣም ከራሴ በላይ ሆነ። አንተ ስጀምር አብርሽ እንዴት ነው የሄድከው ወደ ሩታ? እንዴት ነው አንተ ስትጠይቃት አዎ አርጊያለሁ እንደዚህ እንድትልህ ነው የጠበቀው? ዋላስ ምንድነው? ግራ ገብቶኛል። እንዴ እሱ እኮ ትላንት ጠየቃት፣ ዛሬም እንደዛ ነው። እሷም ትላንት ያወራችው ነው ዛሬ የደገመችው፣ አንተም ትላንት ያወራኸው ነው ዛሬ የደገምከው። ስለዚህ ምን የተለየ ነገር አለ? አንተ ራስህ ምንድነው የሄድከው ወደዛ? እንዴ ቪዲዮ ማየት አለብህ አንተ። ጭራሽ ሄርሜላ እኮ አንቺም ተጠያቂ ነሽ አልካት እኮ እንዴ። ቪዲዮ ከዛ በኋላ መፍረድ ትችላለህ። ማነው ጥፋተኛ? ማነው ጥሩ ሰው ለአንተ? ማነው መጥፎ ሰው ለአንተ? ማየት ትችላለህ። ወንድምህና ሩታ በደንብ እነማን መሆናቸው እንድታውቅ ከፈለክ ቪዲዮ እንጂ ሄርሜላ ላይ እንደዚህ አትበል። እንደዚህ አንቺም ተጠያቂ ነሽ፣ አንቺም እንደዚህ ነሽ እያልክ እንደዚህ መናገር የለብህም። ምክንያቱም እሷ የሌለችበት ነገር አንቺም አለሽ ማለት በጣም ከባድ ነው። ስለዚህ አንተ ቪዲዮ ማየት ይጠብቅብሃል። ደግሞ ጭራሽ ወደ አንተ እኮ ነው ያዘረችው ቪዲዮ። ቪዲዮ አላልኩም፣ ነገሩ እኮ ወደ አንተ ነው ያዘረችው። አንተ ነህ ይቅርታ ያልከኝ። ማስታወስ አልችልም፣ ከዚህ በፊት የነበረው ካንቺ ጋር የነበረው ነገር ማስታወስ አልችልም ስላልካት ስለማስታወስ ስለማትችል እንደዚህ ያልከኝ። ምክንያቱም አላልኩም አትልም፣ ምክንያቱም ማስታወስ አትችልም። ስለዚህ እንደዚህ ያልከኝ ካለች እሷ ታምናታለህ። ገባህ? ማመን የለብህም። ኤፍም እንደዛ ነው ያለው። ተመካከረው ሁለቱ ነው የመጡት አንድ ላይ። ከዚህ በፊትም አንድ ላይ ነበሩ፣ ጤነኛ ነው እያሉ የነበሩ ሁለቱ ናቸው። አሁን ላይም ሁለቱ እንደዚህ ብለው መጡ። ይሄ ወንድምህ ነው ወላ ምንድነው? እኔ አላቅም። ወንድም እኔ አይቼ አላቅም። እና አንተ መሄድ የለብህም ቪዲዮ ከዛ በኋላ ነው መፍረድ የምትችለው። ማን ነው ጥፋተኛ፣ ማን ነው ጥሩ ሰው ለአንተ ከዛ በኋላ ነው የምታየው እንጂ አንተ እንደዚህ ምን አደረግን ስትላቸው እኛ ነኝ እንደዚህ ያደረግንህ አይሉም። እና ወደ እሷ መሄድህ ጥሩ ሆኖ አልታየኝም። መድከምህ ነው። ወደ እሷ ከሄድክ እንደዚህ ያደረገኝ ማን ነው ስትላት መቼም እኔ ነኝ አትልህም። ስለዚህ አንተ ያለብህ ማየት ያለብህ ቪዲዮ ላይ ነው። ቪዲዮ ምን እየተሰራ እንደነበረ ማን ነው ጥፋተኛ ብለህ እንድታምን ቪዲዮ ማየት አለብህ። ከዛ በኋላ ነው ለምን አደረኩኝ ብለህ ለምን አደረጋችሁ እንደዚህ ብለህ እንደዚህ እንዴት እያላችን የነበረው ለምንድን ነው ብለህ መናገር በዛ ሰዓት ትችላለህ። ስለዚህ ቪዲዮ አይተሃይ እየተበክ ነው፣ ግን ቪዲዮ እንዳላየህ ነው እየሆንክ ያለው። ስለዚህ ቪዲዮ ማየት አለብህ። ከዛ በኋላ ሄድክ ሩታ እንደዚህ ለምንድን ነው እያልሽኝ የነበረው? ለአብነት ሄርሜላ ቀለቤቷ አውልቅ ማነው አውልቅ ያለ ስልህ ዳኒ አብርሽና ሩታ ናቸው። ይቅርታ ሩታና ኤፍ ናቸው አልክ። ስለዚህ እነሱ እየመከሩ እንደነበረ መረዳት ትችላለህ። ስለዚህ ለምን እንደው ነው እንደዚህ እናንተ ስትሄዱ ሩታ ሄደች ኤፍ ሄደ እያልኩ የነበረው ለምንድን ነው ብለህ መጠየቅ ትችላለህ፣ ቪዲዮ ካየህ ማለት ነው እንጂ አሁን ላይ እነሱ እኛንን እንደዚህ ያደረግንህ አይሉም በፍጹም። ስለዚህ ይሄ ያንተ ጥፋት ነው። ሄርሜላ ደግሞ ምንም ጥፋት የለባትም። ስለዚህ ቪዲዮ ከዛ በኋላ ነው ጥሩና መጥፎ ማየት ያለብህ ማለት ነው። እና ላይክ ሰብስክራይብ እያደረጋችሁ ቤተሰብ ላይክ እና ወደ ቪዲዮ እንሄድ። በግልጽ ያገኙት አሁንና ያለው ነገር በደንብ እነግራቸዋለሁ ስላልሽን ነውና ሞራ
ያለውን እውነታ ማወቅ ስለሚፈልግ ነው ዛሬ በድጋሚ ጠራሽ። አየህ እውነት አለኝ ስላልሽኝ ነው እዚህ ጋር የመጣሁትና ንገሪኝ ነው እያለ ያለው። ምንም እውነት የላትም፣ ታስመስላለች። አንተ እንዲታምናት ታረጋሃለች። አንተ እንጂ ምን እንደሆነ አላውቅም። ለዋነትህ በዛ፣ በጣም በዛ። እና አንቺ ጋር ያሉትን ነገሮች በሙሉ በግልጽ ነገር እኔም አእምሮ የነፃ እንዲሆን ስለምፈልግ ማለት ነው። እና ያንዳንዱን ነገር እንድትነግረኝ እፈልጋለሁ። እኔ እሺ፣ ችግር የለውም፣ ሁሉም ነገር አስረዳለሁ። ግን ደግሞ ትናንት ላይ የተነጋገርነው አንተን ብቻ እንናገርሃለሁ ያልኩህ አይደል? ከይቅርታ ጋር ብዙ ሄደሽ እኔ እና እሱ ብናወራ። እሺ ኤፍስ ለምን መጣ? አንቺ አብርሽ ከፈለግሽው ኤፍ ለምን መጣ? አብርሽ መቼም አልጠራውም፣ አንቺ ነው የጠራው። ስለዚህ ለምን መጣ? እና ብዙ እንድትሄድ እየፈለገች ነው። ለምን? አያችሁ፣ ስራዋ ታውቃለች። እኔው እስከ ደስ ይለኛል። ምን ችግር አለው? ያው ማውራት ፈለግሽውን አብረን ማውራት ትችላለሽ። አዎ፣ ግን ደግሞ አሁን እኔ ከእሱ ጋር ነው ማውራት የምፈልገው። ማለት ጉዳዩ የእና እሱ ነው። በእኔና በሱ ጉዳይ ደግሞ ከዚህ በኋላ በፊት አልገባም ብለሽ ነው። ከዚህ በኋላ እንዳትገቢ ነው እንዴ የምትላት? ከዚህ በኋላ አለች። ከዛ ቀየረቻት። እኔና እሱ ማውራት ያለብንን ነገር ብቻችን እንድናወራ ሳይን ደስ ይለናል። ምርታ አንቺ እኮ ብቻ ያመጣለሁ ብለሽ የትም ይዘሽውን የመጣሽው አይደል? እኮ እሱንም ይመለከታል እኮ ብለሃል አይደል? አዎ ንገርልኝ። አንቺ ብቻሽ ነው የጠራሁሽ። ኤፊ ለምን እንደ ከአንቺ ጋር እንዲመጣ አላውቅም ነው ያላት። አያችሁ ኤፍና ደመቁ አንድ ላይ ናቸው። አንድ ላይ ነው ስራቸው እያስካሄደ ያለችው። እንዲያሳቡ እሱንም ይመለከታል ስላልክ፣ ስለዚህ እሱን የምጠይቀው ነገር ካለ እሱ ማውራት የሚፈልገው ነገር አለ አይደል? እሱም እኮ እንዲያወራን የጠራኸው አይደለ? ሰው ስለዚህ ማውራት ያለብንን ደግሞ ሶስታችን እንድናወራ ነው ፈልገው። ችግር አለው እኔ እያለው ብታወራ ችግር አለው አላልኩም እኮ እንዴ። አንቺ ካለሽማ እንድትናገር አትፈቅድላችም። አዎ ለዛ ነው እንደፈለገችን አብርሽ እንድትመለው ፈለገች። አንቺ ካለሽማ ተቋርጥ ያለሽ እንደዚህ አይደለም ትያለሽ እና ከዛ በኋላ ነገሩ ይባላሻል። ስለዚህ አብርሽ እንድታሳምነው ነው የምትፈልገው። አይ ደመቁ መስመስለች ይችያለሽ። ደግሞ ምንድነው ከዚህ በፊት ቆንጆ ሆና እየታየችን ነበር። አሁን ሄርሜላ ሸፈነቻት። እንጃ ምን እንደሆነ ቁንጅና እየታየኝ አይደለም። እናንተ እየታየች ደግሞ ይህ ፍላጎት ከእሱ ጋር ማውራት ክርክር ውስጥ ጭቅጭቅ ውስጥ ምናምን መግባት አለ። እዛ ከሆነ ኤርፋም ወጥቶ ሁለታቸው ብቻ ለምናታው እኔ ማውራት ፈልገው ነገር አለ። እሱ እኔ ጀዝባ እኔ ማውራት ፈልጋለሁ። እሱ አንተ ወንድም ነህ እሱ ያስጠላል። ለዛ ነው የመጣሁት እንጂ ሩታን ተከትዬ ምናምን ሳይሆን እኔ ራሱ እሱን ማውራት ፈልገው ነገር ስላለ ነው የመጣሁት። አሉ እዚህ አካባቢ ላይ ይጠብቃሉ። ላውራቸውና አመጣለሁ። ችግር የለም። ለምን እኔ ዛሬ በደንብ ነገሮችን መፍታት ስለምፈልግ እያንዳንዱን ነገር ይንገባል። በቃ ይንገሩ ካለሁኝ እዚሁ አካባቢ ደውልልኝ ስጨርስ። በቃ ዛሬ ነፃ ሆኖ አእምሮዬ እያንዳንዱን እውነት አለ ብለሽኛል። እኛ ጋር ያለው እውነት አለ። ማንም የማያውቀው ነገር ለአንተ የምንነግርህ እውነት እኛ ጋር ነው ያለው ብለሽኛል እና ስለዚህ አሁን ጎኒ ላይ ማንም የለም፣ አጠገቤ ላይ ማንም የለም። ማውራት መፈልጋቸውን ነገሮች በሙሉ ኤፍሬምም አንቺም እናንተ ጋር ያለውን እውነታ እንድትነግሩኝ እፈልጋለሁ። ለምን እንደ አንድ ሰው እኔ አእምሮዬ እየተጎዳ ነው ያለው። ለምንድን ነው የተጎዳው ማወቅ እፈልጋለሁ። እንደዚህ የሰው ልጅ ያለ ምክንያት እንደዚህ ሊሆን አይችልም እና እንደዚህ ሆንኩበትን ምክንያት ማወቅ እፈልጋለሁ ከእናንተና እና አብርሽ እንዲነግርህ ነው የምትፈልገው አንተ። እኛ ነው ያደረግነው እንዲልህ ነው የምትፈልገው። እኔ የገረመኝ እኮ ይሄ ነው። ኧረ አብርሽ እኛን ወደኛ እንድትመለስ ያደረግ ነው ይልሃል። አይ አብርሽ ለዛም ነው ፈቃደኛ ሆኜ ላገኝሽ እንትን ያልኩት ማለት ነው።
መጀመሪያ ደረጃ ይቅርታ ቀድሜ ላውራና ካልሆነም የሆነ የሚሄድ ካለብኝ እሄዳለሁ። በመጀመሪያ ደረጃ ያው እንደዚህ በመሆን በጣም ደስተኛ ነኝ። ግን ደግሞ እንደዚህ በመሆንህ ደስተኛ ነኝ ምን ማለት ነው? ከዚህ በፊት ጤነኛ ነው እያለ የነበረው ሰው አሁን ላይ እንደዚህ ስለሆንክ በጣም ደስ ብሎኛል። አያችሁ ስራቸው። አንድ መናገር ፈልገው ነገር አለ። አንቺም የራስሽ ህይወት ኑሪ፣ እኔም የራስ ህይወት እኖራለሁ ብላችሁ ተለያይታችሁ ነበር። አንተም ከኤርሜላ ጋር እየኖርክ ነበር ላይፍን፣ እሷም ልጇን እያሳደገች ነበር። ግን ደግሞ በመሀል መተህ ራስህ መተህ ቤት አንኳኩተህ መተህ ከአንቺ ጋር መሆን እፈልጋለሁ፣ ልጃችንን አብረን ማሳደግ እፈልጋለሁ ብለህ በመጀመሪያ ደረጃ ቤቷ አንኳኩተህ የመጣው አየህ፣ ወደ ራስህ ነው ያዘሩ። አያችሁ ቤተሰብ፣ አንተ ነህ እንደዚህ ያልከው አለ ኤፍ። ይሄ ጀዝባ የሆነ ወንድ ደመቆ ከሱ ነው ያረገዘችው። ከፍማ አርግዛለች። ለዛ ነው እንደዚህ የሚሉት ባብሮሽ ላይ ሄዷ በጣም ገፍተዋልና ከሱ አርግዛ ካብርሽ ነው እንዳትለው ብቻ። ሁለተኛ ነገር ደግሞ ይህ ሁሉ ነገር ሲፈጠር ይህ ሁሉ ነገር ሲካሄድ እኛ ከአንተ አጠገብ ነበርም። ያም ደግሞ የሆነው ነገር እነ ቡዜም እነ ዴቭም ሁሉም ሰው መጥቶ ሲጮህ ሁሉም ነገር ሲያደርግ ደህና ነው እያልን ነበር። ያ ደግሞ ያስባለን ነገር እነሱ ከሄዱ በኋላ አንተ በምትሰጠን መልስ ነው። አሁንም እነሱ ሲሄዱ የምንጠይቀህ ጥያቄ ነበር። ያ የምንጠይቀህ ጥያቄ እሷም እያለች ነበር። አንተም መልስ በሰዓቱ አዎ ከአንቺ ጋር ነው መሆን ፈልገው እያልክ በተደጋጋሚ መልስ እየመለስክ ነበር። ደህና ነው ወይም ስንል አዎ ደህና ነኝ ብለህ መልስ እየመለስክ ነበር። ያ ከአንተ መልስ እየሰማን ስለሆነ ነው ሌሎችን እየተጋፈጥን የነበረው። እኔ ጋር ያለው እውነት በአጭሩ ሩታዬ፣ ማውራት የምትፈልጊው ነገር ካለ በዩ። እኔም ደግሞ ሩታንም አግዤ የሆነ ነገር እያደረግኩ የነበረው ከአንተ መልስ እየሰማሁ ስለነበረ ነው። ይህ ነገር ደግሞ በሰዓቱ ልናስረዳቸው ስንሞክር እነሱ በጣም እየጮሁና እኛን ሊረዱ ፈቃደኛ አልነበሩ። ከአንድም ሶስትም እናንተ ከወጣችሁ በኋላ ልጁ ሰላም ነው መልስ እየመለሰልን ነው እያልኳቸው እነሱ ይህ ነገር ሊቀበሉት አልቻሉ ነበር። እኛ ጋር ግን ያለው እውነት አንተ የምትለን ነገር ይህ ነበር። ይህ ነው እኔ ጋር ያለው ነገር። አየህ አብሮሽ ቪዲዮ ካየህ አላየህም። ቪዲዮ የሚባል ነገር አላየህም። አይቻለሁ አልክ ግን አላየህም እንጂ ብዙ የምጠየቁት ነገር ብዙ አሉ። ግን አንተ ቪዲዮ ስላያየህ ቪዲዮ አላየህም። ለዛ ነው ትንሽ የሆኑ ጥያቄ የጠየቃቸው። ሩታ ከማውራት በፊት እሱ ጥያቄ ላቅርብለት። እኔ ከኤርሜላ ጋር ቀለበት እንዳደረግኩኝ ታውቃለህ። ከኤርሜላ ጋር አብሬ እንደሆንኩኝ ታውቃለህ። እንዴት ከመሬት ተነስቼ እኔ ሩታን ከአንቺ ጋር ነው መሆን የምፈልገው ምናምን ልላችሁ አልኩኝ። እንዴት ሊሆን ይቻላል? እኛም እሱ ነገር ግራ ወንድም እኮ ያፍቅራታል። ሄርሜ ልንገርህ ብዬ ነው። ልንገርህ የኔ ቆንጆ ነሽ፣ ሜዴል ነሽ፣ ብዙ የምወድሽ አሉ። ስለዚህ አንቺ ጋር ያሉ ነገር ዘወር ብለሽ እያላት ነበር። እንደዚህ እያየሽ እኝ እያላት ነበር። እና አንተ ሄርሜላ ኤፊ ይወዳታል፣ ያፈቅራታል። ለዛ ነው ወደ ሩታ እንድትመለስ እንደዚህ ነገር ያደረገው። ልንገርህ እንዴ ይህች ደግሞ ቆዋኔ መልኳም ጠፋ። ገብቶናል። እኛም እሱ ነገር እስከዛሬ ጥያቄ ፈጥሮብናል። ግን ደግሞ አንተ አሳምናታል። በቃ እስከዛሬ ስላደረግኩሽም ነገር ስለበደልኩሽም ነገር ይቅርታል ብለህ ወደ ቤቷ የመጣው አንተ። እኛ በፍላጎት ወይም ደግሞ አንተን ጎትኩተን ቤት ድረስ አላመጣንም። ራስህ መጥተህ ነው ስላደረግኩሽ ነገር ስለ ሁሉም ነገር ይቅርታ፣ ያለፈውን ህይወቴ ረስቼ ከዚህ በኋላ ከአንቺ ጋር መኖር እፈልጋለሁ፣ ከልጁ ጋር መኖር እፈልጋለሁ ብለህ የመጣው አንተ ነህ። ያ ሁሉም ነገር እያደረግክ ያለው ደግሞ አንተ ነህ። እንደዛ ነገር እያልክ የነበረው በራስህ ፍላጎት ነው። ምንም አውቀው ነገር የለም። እሺ በራስህ ፍላጎት ከሆነ ለምን እናንተ ምትሉኝን እናንተ አድረግ ምትሉኝን የእናንተን ፍላጎት የእናንተን ሀሳብ ብቻ ለምን እየተከተልኩ ነበር?
ለዚህ ጥያቄ መልስ አለ ወይ? ከዚህ ጥያቄ ሁሉም ነገር መልስ አለ። በመጀመሪያ ደረጃ ሁሉም ነገር መልስ እንዴት መልስ የለም? ተመካከራችሁ መጣችሁ እንዴት መልስ የለኝም ስትል ነው የሚገርመኝ እንጂ ተመካከራችሁ ሁለታችሁ መጣችሁ እንዴት መልስ የለም? አብርሽም ብዙ መጠየቅ ያለብህ ነገር አለ። ቪዲዮ ከዚህ በላይ አይታችሁ ትሆናላችሁ። አብርሽ ላይ ሄዳችሁ አብርሽ ላይ እዩና አንተ መጠየቅ ያለብህ ማፋጠጥ ያለብህ ሄርሜላ አይደለም። ሁለቱ ሚስትህ ከዚህ በፊት የነበረችው ሚስትና ወንድምህ በጣም አፍጥጠህ መጠየቅ ያለብህ እነዚህ ልጆች ናቸው። ከሩታ ዙሪያ ያለችው እንደዛ እንጂ የሄርሜላ ዙሪያ ያሉት አንተ ጋር ዙሪያ ያሉት አንተ እንድትድን አንተ ከነዚህ ልጆች እንድትወጣ ያደረጉት ከሄርሜላ ጎን ያሉ እንጂ ከሩታ ጎን ያሉማ እነሱማ ጤነኛ ነው እያሉ ነበር። አብርሽ ጤነኛ ነው፣ ወደ ትዳር ነው የተመለሰው፣ ምንም ያደረግነው ነገር የለም እያሉ ነበር። ከሩታ ዙሪያ ያሉት ሰዎች ናቸው። ስለዚህ መጠየቅና ማፈጠጥ የለብህ ወንድምና ከዚህ በፊት የነበረችው ሚስት ተብያዋ ሁሉ ጊዜ የልጅ አባት ነህ እንደዚህ ማድረግ አልፈልግም ትላለች። እንዴ ከዚህ በፊት ቪዲዮ የእርቃን ቪዲዮ ይዛ ከኔ ጋር ካልሆንክ ቪዲዮ ለቃለሁ እያለች የነበረችው ሴትዮ እንዴት ነው አሁን የልጅ አባት ነህ ስትል ትንሽ ከባድ ነው። ሚዲያ ላይ የታየ ነገር ነው። ስለዚህ አንቺ የልጅ አባት ነህ እያልሽ ብዙ አታድክምን። የልጅ አባት መሆኑን እናውቃለን፣ ግን እንደ ልጅ አባት አላስከበርሽውም። ገባሽ? ስለዚህ አንቺ እንደዚህ የሚትዩ ነገር የለም። አብዛሽ በጣም አስመሳይ ሴት ነች። ባይዘው ገባሽ? አብርሽ ለዋ ነው። እግዚአብሔርን ከበፊቱ ጀምሮ ነው የምወደው ከፍቅርዬ ጋር ያለ ማለት ነው። እና ለዋህ ነገር ነው። እሷ ከመጣች በኋላ ነው ይሄ ሚዲያው ድብልቅልቅልቅ ያወጣው። አፈቅርሃለሁ ወድሃለሁ ብላ የአዲስ አበባ ልጅ ያልሆነች ልጅ የአዲስ አበባ ልጅ ነኝ ብላ ስታስጠላ፣ አሁን ላይም እያስመሰለች ነው። እና ላይክ እና ሼር ሰብስክራይብ እያረጋችሁ በሌላ ቪዲዮ እንድትመጣ ብላይ ጀምሮ እና ሰላማችሁ ብዝት ይበልልኝ። ቆይቻለሁ ቪዲዮ ከለቀኩና ላይክ እያረጋችሁ አባራታችሁ እና ቻው።